ዛሬ ለስላሳ የምቅመስ ቻሌንጅ ለሲንዲ አዘጋጅተንላታል። አንድ ሚክስ እና 6 ለስላሳ አለ። ሰባቱን በአጠቃላይ ካወቀች የኢትዮጵያ 2000 ብር ተሸላሚ ትሆናለች ማለት ነው። ካላገኘሽ ሰባት ብሔረሰቦችን እነግርሻለሁ። ለሰባቱም የ5 ሰከንድ ጭፈራ ጨፍሪልናል። አር ዩ ሬዲ? ያ። ከዛ ደግሞ ሲንዲን በደንብ ለማደናበር ምን አዘጋጅተናል? ሻይ አፍልተናል። አይው እሺ። አፕል አዎ አፕል ማሪ ኦሞ እኔ ሄላንዱ ራሱ አላውቀውም። ኧረ እንዴ እንደዚህ የሚባል ነገር የለም። እጅን ስጣኔ ፍረንጅ ምን እጅ አለና ክንዴን የሚያነድ ጋምቤልኛ ኛን ሰላም ወደ ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቀውጢና ያበደ ቪዲዮ መተንላችኋል። ያ እናንተን ዘና ፈታ ለማድረግ በየሳምንቱ በየቀኑ በየሁለት ቀን በየሶስት ቀኑ ብዙ ነገሮችን ለማድረግ እየሞከርን ነው። ብቻ ዛሬም እንደተለመደው ሌላ ጸዴ ቪዲዮ ይዘንላችሁ መተናል። ዛሬ ምንድነው መሰላችሁ እንግዲህ እዚህ ጋር የምታያት ፈረንጅ አለች። እስኪ ድገሚ፣ በዚህ በኩል ድገሚ። የት አባቱ የራሷ ነው። ምን አባቱ ደረሰኛ አላት ምናምን እንዴ? ራሴ ነው የራሷ ፈታተ እና በዛሬው ፕሮግራማችን ምንድነው መሰላችሁ ዛሬ ለስላሳ የምቅመስ ቻሌንጅ ለሲንዲ አዘጋጅተንላታል። ምንድነው የምናደርገው 6 ለስላሳዎችን እና 2 ሚክሶችን አዘጋጅተናል። በአጠቃላይ 8 ማለት ነው። ለምን አውቀ 6ቱ ሚክስ 2ቱ ደግሞ 6ቱ ለስላሳ ነው፣ 2ቱ ደግሞ ሚክስ የተደረገ ነው። 2ቱ ሚክስ የምን ሚክስ እንደሆነ ትገምቻለች ማለት ነው። በአጠቃላይ 8 መርዝ አርገበት ቢላልጣም አንዱን እንቀንስልሽ መሰለኝ። እሺ 7 እናርግላትና 7 አንድ ሚክስ እና 6 ለስላሳ አለ። የመጨረሻው ሚክስ የምን እንደሆነ ትገምታለች። 6ቱ ለስላሳ ምን እንደሆነ ትገምታለች። ሰባቱን በአጠቃላይ ካወቀች እጃችን ላይ 2000 ብር አለ። የኢትዮጵያ 2000 ብር ተሸላሚ ትሆናለች ማለት ነው። ስለዚህ ምንድነው ግን አይኗን አስራታለን። እንዳልኳችሁ 6 ለስላሳ የተገዛው ነው። 6 ስትሮ አለ። ለአንደኛው ሚክስ ስትሮ አልገዛንም። በጣም ይቅርታ እንጠይቃ። አፖሎጂስ ያ እንደዛ አድርገን የሲንዲን ባይዘዌ በየሄደችበት ለስላሳ ትጠጣለች ምናምን ነገር ነው። እኔ ሳሪግ እንደሷ ነው መሆን የምትፈልገው። እኔ ቤት ስትመጣ ምናምን ነገር ጁስ፣ ኮካ፣ ሚሪንዳ፣ ስፕራይት በቃ ማጠጣው ነገር የለም ነው የምላችሁ። እና ያው ለዛም ነው ትንሽ ኢንስፓየር የሆንኩት በዛም ኬዝ ነው። ዛሬ እነዛ ነገሮች እንደረድርልሻለን። አይንሽን ጨፍኛለሽ፣ ትቀምሻለሽ፣ ትፈርጃለሽ። ሁሉንም ካሸነፍሽ 2000 ብር ታገኛለሽ። ደግሞ ካላገኘሽ 7 ነው አይደለ? 7 ብሔረሰቦችን እነግርሻለሁ። ለሰባቱም የ5 ሰከንድ ጭፈራ ጨፍሪልናለሽ። በአጠቃላይ 35 ሰከንድ ማለት ነው። ለምን ኮፒራይት እንዳይዘን 5 ሰከንድ እያደረግን ከፍትልሻለን። የሁሉንም ብሔረሰብ ጭፈራ ታሳያቸዋለሽ ማለት ነው። ለምን በጣም ሲምፕል ቅጣት ነው። ቤተሰቦች ኢንጆይ እንዲያደርጉ በሚል እስከ መቼ ተሰቃይተን በሚል ተነሳሽነት ነው። አይንሽን እናስርሻለን። ለስላሳው ይቀርባል። ወደ ጨዋታችን እንገባለን ማለት ነው። አር ዩ ሬዲ? ያ። በዚህ ቪዲዮ መጨረሻ ላይ የቀጣይ ቪዲዮአችንን ደግሞ ፕሮግራም እነግራችኋለን። ብቻ ቪዲዮአችሁን ከመጀመራችሁ በፊት ይሄን ዩቲዩብ ቻናል ሰብስክራይብ፣ ቪዲዮ ላይክ፣ ሀሳባችሁን ኮሜንት ላይ ጻፋችሁልን። በቀጣይ ምን አይነት ቪዲዮ እንዲሰራላችሁ ነው የምትፈልጉ ኮሜንት ላይ መጻፍ እንዳትረሱ። እኛ ወደ ቪዲዮ እንገባለን። አይኗን እናስራታለን። ባይ ፒስ። እንግዲህ ጋይስ እዚህ ጋር የምታያቸው ለስላሳዎች ናቸው። ከዛ ደግሞ ሲንዲን በደንብ ለማደናበር ምን አዘጋጅተናል? ሻይ አፍልተናል። ሻዩን በአንድ ሃይላንድ እናደርገዋለን። ከዛ ከነዚህ ደግሞ ቀንሰን አንደኛው ሃይላንድ ላይ እናደርግና ጨዋታውን በደንብ ሞቅ እናደርገዋለን ማለት ነው። አሁን ሻዩን ቀርተን እዚህ ጋር አድርገን በደንብ ግራ እናጋባታለን። ወረኩዴ ይሄ ሲል ነው እንዴ? አረ መድኃኒዓለም እንዴ! አረ ጉዴ! ስለዚህ አሁን ከዚህ በኋላ የሷን አይን አስረን ይሄንን ነገር አውጥተን እንደረድርና ወደ ጨዋታችን እንገባለን ማለት ነው። ለማንኛውም ሰብስክራይብ ያደርጋችሁ ፒስ። ክብራትና ክብራን ውድ ዩቲዩብ ቻናላችን ተከታታዮች እንግዲህ ተመልሰናል። ካሜራው ወደዛ ነው። እሺ ወደዛ
ተመልሰናል። እንግዲህ እዚህ ጋር እንደምትመለከቱት ሁሉንም ነገር አዘጋጅተናል። ሲንዲ አህመድ ይሄንን ብር የታለ አሽተሽ እስኪ ይሄንን ብር ለማሸነፍ ነው የምትጫወተው። እዚህ ጋር ገንላታል። ሃይላንድ ክዳን አለ። የምትፈልጉ ሰዎች ካላችሁ ቪዲዮ ካለቀ በኋላ ሰጣችኋለሁ። ለማንኛውም ወደ ቪዲዮአችን እንገባለን። እናንተ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ስለዚህ ላሲዝ እሺ፣ የመጀመሪያውን እሺ፣ ዝግጁ? እሺ፣ ይሄው የት አባቱ እንግዲህ ወይኔ ጉዲሽ መርዝን ይገላል እንዴ? አራት ቀን ልጅ ቢንተይ። እሺ እንደዚህ አይነት አለ እንዴ? ይቻላል እንዴ? 2000 ብር ነው እያሰብሽበት። አለ እንዴ? እንደዚህ አይነት ምንድነው? ምን ይመስልሻል? ኧረ እባክሽ። ለማንኛውም ሲንዲ አህመድ የመጀመሪያውን ለስላሳ ቅምሻ አድርጋለች። እኔም አክቹሊ ይሄን ነገር እግዚአብሔርን ጠጥቼው አላቅም፣ ቀምሼውም አላቅም እስካሁን ድረስ። አሁንም አልቀመስኩትም። ምን እንደሆነ አላቅም። ብቻ እስኪ እንትን ነው ቴስቱ ምን እንደሆነ አላቅም። አፕል አይሻልም? እንትን ያውኑ ነው የፈለግሽው? ዳዳን እሺ። አፕል ነው እንዴ ነገር? እስኪ ምንድን ነው የሚለው? እኮ ምንድን ነው? አፕል። እሺ አፕል አይደለም እባክሽ፣ አፕል አይደለም። ተብለው ብሬን የአንገት ብሬን። እንግዲህ የመጀመሪያውን ግምት ሲንዲ በሚገባ ተሳስታለን። ጥሩ እንትን ላይ ነን። አፕል አይደለም ያውኑ የፈለግሽው እና ገምች እስኪ። አሁን ኤክስ ሆነሻል፣ ግን ገምች። ምን ይመስልሻል? ፓይናፕል አይተሽ ነው? ማርያምን አላየሁም። ፓይናፕል ነው ግን የምን ብራንድ ይመስልሻል? እንጃ። እንትን እቃው የምሪንዳ ነው። ይሄን የፈለግሽው ራሱን የፈለግሽው? አዎ ራሱ። እሺ እንዴ ይሄ እቃው የምሪንዳ ነው ትላለች። ትመጣለች። አዎ እቃው የምሪንዳ ነው። እቃው የምሪንዳ ነው። ምሪንዳ ፓይናፕል የሚባል ምርት አለው እንዴ? እኔ እንጃ። ቀላቅለህበት ነው አይደል? ይሄ ቅልቅል አይደለም። ስለዚህ የመጀመሪያው ኤክስ ነሽ። ይሄ ሲንዲ አህመድ የመጀመሪያው የቀመሽው የለስላሳ መጠጥ ሃይ ፋይፍ ይባላል። እሱን ቀምሼ አላውቅም። እኔም ቀምሼ አላውቅም። ዛሬ ሳየው እንዴት ነው ሲንዲ አፈር ብላ። እና የመጀመሪያውን ኤክስ ሆነሻል። በጣም ከልብ አድርገን እናመሰግናለን። ወደ ሁለተኛው እንገባለን። ሁለተኛው ምን ሊሆን ይችላል? ሲንዲ አህመድ ሁለተኛው የኔነት የሚያዩሽን ሰዎች እንዳሉት የምን ብራንድ ይመስልሻል? ምሪንዳ ነው። የማጀሽ ያኛውም እኮ ሆነብኝ፣ ግን በቃ ሁለተኛውን በሚገባ መልሰዋለች። የመጀመሪያውን ስታ ሁለተኛውን በመመለስ ከሁለት አንድ አግኝታለች ማለት ነው። ወደ ሶስተኛው ጥያቄ እንገባለን። ባይዘው እኔ ለመልሶ እችላለሁ እንዴ? አሮ ነው። እስኪ መጨረሻ ላይ ቼክ እናደርጋለን። ለማንኛውም ማርያም አስተሳስርና አንተም ትሞክረዋለህ መጨረሻ ላይ። እሺ እኔ ላይ እንዲደስ ገብርኤልን ጠብቅ። እሺ ሶስተኛ እናትዬ እኔ ፈልገሽኝ ነው አይደል እንዴ? የመጣች ታንቀኛለች። ይሄ እንትን ነው። ምንድን ነው? ፓወር የሚባል መጠጥ አለ። ምንድን ነው ፓወር ማለት? ሃይ ምናምን ሃይ ፋይፍ ነው አይደለም? ሃይ ምንድን ነው? ሃይ የሚሰጥ ይሄ ምንድን ነው? በቃ ፓወር ነው የማውቀው። እንትን ነው እንዴ? ምንድን ነው የሚባለው? ሬድ ቡል ነው እንዴ?
አይ ለማንኛውም ኢነርጂ ድሪንክ ነው አግኝተሽዋል። ስለዚህ ከሶስቱ ሁለቱን መልሳለች። ይመችሽ አራዳ ልጅ ይመችሽ። ወደ ስንተኛው እንገባለን? አራተኛ። ወደ አራተኛ እንገባለን። አራተኛ ያሻ እሺ ማሬ ኦሞ ሆነ ቢለው እንደዚህ አይነት መጠጥ አለ እንዴ? አሉ ብዙ ያመለጠሽ ነገር አለ። ይሄ ቅልቅል ነው። ቅልቅል የምን ቅልቅል ይመስልሻል? ቴስት አድርጊውና አንደኛው ፒፕሲ ያለበት ነው እንትን ግን ይመራል። አይ ለማንኛውም ኦሞ ነው የሚለው። ቅልቅልነቱን ደርሰሽበታል። የምን ሚክስ እንደሆነ መመለስ አልቻልሽም። ምናልባት ሁሉንም ቀምሰሽ ሲጨርሺ ሊመጣልሽ ይችላል። ወደ ቀጣይ እናልፋለን። ያዥ አይ ይሄን ሃይላንዱ ራሱ አላውቀውም። ምንድን ነው? እኔም አባቅላለሁ። እስኪ አንድ ድገሚ። ማርያም ይመራል። እሺ ይሄ እንትን ነው። ምንድን ነው? እባክህ አይታወቅም። ይሄም ቅልቅል ነው። አይደለም፣ ይሄ ቅልቅል አይደለም። እንትን ይሄ አላውቀውም። አታውቂውም? ቅልቅል ነው። ለማንኛውም አምቧ ሲባል ስምሽ ታውቂያለሽ? አይ ይሄ ቶኒክ ጠጥተሽ አታውቂም? ቶኒክ ዋተር ይላል እንዴ? ሮያል ለስላሳ እንዴ ተባለ። ቶኒክማ ልልህ ነበር ግን ከለስላሳ ውጭ አታመጣም ብዬሽ ልልህ ነበር አላለችም? ምን ብለሽ አትይም እንዴ? ቀጣዩ አሁን በጣም በቃ ምላሷ ድብልቅልቅ ስላለባት ይሄንን አትመልሰውም። ያዥ አራዳልች ያዝ ሰብሰብ እንትን ነው ኮካ አይደለም። እንትን ቅድም የጠራው ምንድን ነው? ፔፕሲ። ኧረ በስመ አብ። ስለዚህ ሚሪንዳ መልሳለች፣ ኢነርጂ ድሪንክ መልሳለች፣ ፔፕሲ መልሳለች፣ ከዛ ሚክስ የሚለው መልሳለች። ሁለት ነገር ነው ያልመለሰችው፣ ሃይ ፋይፍን እና ቶኒኩን አልመለሰችም። ቀጣዩ የሚሆነው እሺ ቅመሻ ልቀቅልኝ እኮ እንደዚህ ቅመሺ። ሃይላንዱ ማየት ፈልግ አዲ ሃይላንዱ ደግሞ ካይሹ ታውቂያለሽ። ቅመሺ እዲ ሻይ ኦራራራ ዳቦ ይምጣልሽ። ወይኔ ኪሳራ! ስንት ልፋት ነው የለፋው ነው ሻይ ለመብላት። አረ ማን አትሆኝ አንቺ ግን ማትሆኝ ሰው ነሽ። የመጨረሻ አንድ ነው የቀረን። የመጨረሻ አንድ ነው የቀረን። ያው ምንም ከላክለው ልክ ነው። አይ ይሄኛው ነው። ኦኬ ሻ ቀለድኩባት።
እሺ ማርያም ነው ይሄ ግርማ ሞገሱ ራሱ ወይ መድኃኒዓለም ባኪም ቅድም ሰተኛል። ምንድን ነው ይሄ ደብላለቅ አይደለም። ተመቸሽ? አራት አመጣጣትሽ ማክስ እንትን ስለዚህ ከዚህ ሁሉ ነገር ስንት ነገር መልሳለች? ማክስ መልሳለች፣ ፔፕሲ መልሳለች፣ ሬድ ቡል መልሳለች እና ሚሪንዳ መልሳለች። 4 መልሳ 2 በመሳሳት ሻዩንም መልሳለች እኮ 5 መልሳ 2 በመሳሳት የዛሬውን ጨዋታ በሚገባ አጠናቃለች። ግን የሚያሳዝነው ነገር ምንድነው? 2000 ብሩን ማሸነፍ አለመቻለች በራሷ። ኧረ እንዴ እንደዚህ የሚባል ነገር የለም። 200 ብር ቀንስ ያንተ መጫወቻ አሉ። ስለዚህ የመለሻቸው 1 2 የኔ ናቸው። የመለሻ ምን ይሄ ነው እኮ ይሄን መልሰሻል። ይሄንንም ኦልሞስት መልሰሻል። ሚክስ ብለሻል። ምን ሚክስ እንደሆነ ባታውቂም ስለዛ አግኝቻለሁ። ስጥ ማይሆናል ስጠኝ። እጅን ስጣኔን ፈረንጅ ምን እጅ አለና ክንዴን የሚያለት ስጠኝ። ኧረ በስመ ኧረ በስመ አይደለም ነው ሁላ መልሻለሁ እኮ። አሁን ባይሆን ቅጣትሽን ተቀጪ። እጭ አልቀጣም ተቀጪ እንዴ መልሻለሁ። ይኸውልህ ና ምን እሺ ጠጣ ነው አይ ምን እሺ አጠጣ ና ሁሉንም ከመለስኩስ አትመልስም አችግር። አረም እንዳለ ነው መልሰው ያምሻል እንዴ? ሁሉንም ነው መልሰው። እኔ ነኝ እንግዲህ የገዛሁት ይታያችሁ። እኔ ራሴ ገዝቼው ራሴ ስሳሳተው መድኃኒዓለምን የማይመስል ነገር አትስሚ ስለኛ ቢወራ ቢነገር እስካለሽ በምድር ላይ እስካለሽ ባለም ላይ አውቀን ገና ለማንኛውም ክብራትና ክብራን ወደ ዩቲዩብ ቻናላችን ተከታታዮች ፕሮግራማችን እንደቀጠለ ነው። እንግዲህ ሲንዲ አህመድ አንተ መሞከር አለብህ ብላ እኔን አስራኛለች። ምን ታስሞክረኝ እንዳሰበች አላቅም። ሌላ ነገር ነው መሰለኝ። እና ምንድነው መሰላችሁ ይሄን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሀሳብ አስተያየታችሁን ኮሜንት ላይ ያደርጋችሁልን በቀጣይ ምን አይነት ጨዋታ ምን አይነት ፕሮግራም ይዘንላችሁ እንድንመጣ እንደምትፈልጉ በዚሁ አጋጣሚ ኮሜንት ላይ ጻፉልን። እኛ ግን እናንተ ዘና ፈታ ለማድረግ በየሳምንቱ ይሄን ፕሮግራም ሆስት ለማድረግ 500 ብር ነው ዌስት ያደረኩት። እንዴ እኔ ናት ቀስት ነው እንዴ? ይሄ እኮ ኩባያ ከየት አመጣሽ? ኩባያ ናገባ ገሉጥ አልሰጠችኝም። ይሄማ ማክስ ነው ያመጣል። ማክስ ነው ይሄ ልክ አይደለም? ማርያም አይደለም። ምንድን ነው ታዲያ? በቃ ጨረስኩ። ፓይናፕል ነው አይደል? አፕል ነው እጭ አይደለም ተዋልክ። ሚክስ ነው። ምን ስንቴ ከሄደን እዛ እዚህ ጋር ነሽ? አዎ። ሰላም ነሽ? እንዴት ነሽ? እኔ እኮ በጣም ነው የምትመቸኝ። በጣም እኔ የምልሽ ደህና ነሽ አይደል? ደህና ነኝ። አንቺ የሮቶ አምና እንዳታመጪ ደግሞ የት ነው የምትሮጪው? ጉድ እኮ ነው። እና እንዳልኳችሁ ክብራትና ክብራን ወደ ዩቲዩብ ቻናላችን ተከታታዮች ይሄን ፕሮግራም ለማዘጋጀት በአጠቃላይ የኢትዮጵያ የሀበሻ 500 ብር ነው የፈጀ ነው። ስለዚህ ይሄ ቪዲዮ 5000 ላይክ ሊኖረው ይገባል። በአንድ እጂ ሴትዮ ቤት እያደረገች ነው የምትመጣው። መድኃኒዓለም ቅዱስ ኮቴም የለሽም እንደ አንቺ የለኝም። እና በረምብ ላይክ 5000 ላይክ ብናገኝ ዘሩ ቀለጠ ነው የምላችሁ። በቃ አበደ ነው የምላችሁ። ሰላም ነው? ሰላም ነው። እዚህ ሰፈር ነሽ እንዴ? ኤስ አትመስይም ግን እምቧ ዘቢደር ይሄ ሚክስ ነው እባክሽ። ምን ማክስ አለው። እሺ ከዛ ቶኒክ
ማክስ አለው ማክስ ብቻ ነው እንዴ ማክስ ብቻ ነው አይደለም አንቺ አይም ብለሽ ነው ማርያም አይደለም እቺ ሲሪየስ ነው አይደለም ምን ነው የቀላቀለ ውሃ አልከለጂ ማሪቲ ማርያም እኮ ማክስ ማስተማ ይሄ እኮ ማክስ ይሄ ሻይ ገብቶበታል አልገባበትም ይሄ ምንድን ነው ታዲያ ማለት ይሄ ማለት ግን ካንቺ ይሻላል ማትሻል በፍጹም ግን ለማንኛውም ተበልተሻል 2000 ብር ትሽን ተበልተሻል ስለዚህ አሁን እንዳልናችሁ የሰባት ብሔረሰብ ጭፈራ ታሳየናለች አረ እንዴ ማርያም ፌር አይደለም የሁለት ነው የተሳሳትኩት ሁለት ነው ማሳየው ሁሉንም ከተሳሳትሽማ እኔ እናት አንቺ እንትን ብለሽ አታውቂም ማለት ነው ሁለት ነው የተሳሳትኩት በቃ አንድ ልቀንስልሽ 6 እናደርግልሻለን ኦሮምኛ ይሄ ቆያ ጨረስኩ በል ቀጥል ሌላ ዘፈን ይከፈትልሻል አልፈልግም እሺ ጨፍሪ ምንኛ ነው ኦሮሚያ አላልከኝ አንድ ስቴፕ ነው እንዴ እቺ ብቻ ነው ታውቂው እሺ ቀጥል ሌላ ማርያም እቺ ልጅ ግን ቀጥል እሺ አማርኛ አይደለም ይሄ ትግረኛ ለታረዘ ለማሽ ለተራባ ኩራሽ እሺ ቀጥል ትግረኛ እስኪ ዜሮ እሺ ይሄ ዘፈንኩልሽ አንዴ ይሄው ቀጥል እሺ ዘማሌ እሺ ቀጥል ስንት ደረሰን 3 ወላይትኛ ምሽት ዘይ ምሻማታ ኤሪድ ዘይ ደንዳሾ እሺ እሺ ቀጣይ ምን አለ አራት ደርሰናል እንዴ ኦሮሚያ ትግረኛ ኦሮምኛ አፋር 5 2 ነው ቀረኝ እሺ አገውኛ አረች ትቀልዳለች እሺ አንድ የመጨረሻ ምን አለ አንቺ አረ ብሔረሰቦች የት ናችሁ እንትን ጋምቤልኛ ሁለት ሰከንድ እንደዚህ አያዋጣም ግን እስኪ ይሄን ነገር ልቅመሰው በጣም የሚመራው ይሰጠኝ ቅድም ውይ ምንድን ነው የሚለው ፓይናፕል ለዮብ በናበራር ዘስጠው 70 ብር ነው የገዛው 60 ብር ይሸጥለታል 60 ብር ይሸጥለታል ብዝሽ ይሄንን 70 ብር ነው የተገዛው ይሄም 30 ብር ይሸጥለታል ቴክኖሎጂ ለምን ልጁ ላይቭ ስትሪመር ቴክኖሎጂ ሰብስበን እዚህ ጋር ያሉት እንዳለ 30 እና 60 90 100 ሬድ ቡል ይጠጣል ሰው እንግዲህ ወደ ዩቲዩብ ቻናላችን ተከታታዮች ያው ፕሮግራማችን እንደተመለከታችሁት ነው እንግዲህ ሆፕፉሊ ኢንጆይ እንዳረጋችሁበት እንደተዝናናችሁበት ተስፋ እናደርጋለን ባትዝናኑበትም 500 ብር ወጥቶበት እንግዲህ ተዝናናላችሁ ለማንኛውም የዛሬው ፕሮግራማችን ይሄን ይመስል ነበር በጥቂቱ የቻልኩትን ለማድረግ ሞክሬያለሁ ሆፕፉሊ ትረዱኛላችሁ ብዬ ተስፋ አደርጋለሁ ግን ከዚህ በበለጠ አሪፍ በሆነ ነገር እንድንመጣ የእናንተ ማበረታቻ የእናንተ ሰፖርት ግድ ነውና ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ሁሌም ድጋፋችሁ አይለየን የእናንተ ድጋፍ የኛ ሞቲቬሽን የኛ ብርታት ነውና ሁሌም ቢሆን ቪዲዮ ስታዩ ላይክ በማድረግ ጀምሩ ሰብስክራይብ አድርጉ ሼር አድርጉ ኮሜንት አድርጉ ምናምን ነገር ያ ነገር ለኛ በጣም ብርታት ነው በጣም ትላልቅ ነገሮች እንድናደርግ ሞቲቬት የሚያደርገን ያ ነገር ነውና ላይክ ሼር ሰብስክራይብ ማድረግ እንዳረሱ ቻው ሰብስክራይብ አድርጉ ባያችሁ ሰብስክራይብ አድርጉ ላይክ አድርጉ ይመቻችሁ በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ባይ ባይ